ያኔ ዓለምን ግራ የምታጋባ አሁን ደግሞ ራሷ ግራ የተጋባች እንደ ሀገር ሳትዋቀር እንደ ደሴት ሳትጠናከር ለብዙ መቶ ዓመታት በወራሪዎች ተጨቁናና ተከፋፍላ የቆየች በአንድ ወቅት ደግሞ የፕላኔታችንን ሩብ መሬት የወረረች ለ2000 ዓመታት ገደማ መልካምና መጥፎን ባሳለፈችው መዲናዋ ለንደን ላይ ሆና ከአሜሪካ እስከ አፍሪካ ከአውስትራሊያ እስከ ኤዥያ ረግጣ የገዛች ዛሬ በጠባብ ደሴት በትንሽ ግዛት የተወሰነች ባህልና ሃይማኖቷን ቋንቋና የአስተዳደር ሥርዓቷን በዓለም ላይ የዘረጋች ራሴን ልቻል ኃያልነቴን ላስመልስ ብላ ከአውሮፓ ተገንጥላ የፖለቲካና ኢኮኖሚ ፈተናዎች የበረቱባት በውብ የቱሪስት መዳረሻዎቿ ቱሪስቶች የሚጎርፉባትና በእግር ኳስ ክለቦቿ ዓለም የተሳሰረባት እንግሊዝ ከፍ ስንል ግሬት ብሪቴን በጥቅሉ ዩናይትድ ኪንግደም ብዙ ስብስብ ታሪኮችን ካልጠበቃችሁት እውነት ጋር እናቀርብላችኋለን። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ብዙ ጊዜ እንግሊዝ፣ ታላቋ ብሪታንያና ዩናይትድ ኪንግደም የሚባሉ ስሞች ሲሰማ የአንዲት ሀገር የተለያዩ ስያሜዎች ተደርጎ ይታሰባል። ነገር ግን እውነታው የተወሳሰበና አስደናቂ ታሪክ ያለው ነው። መጀመሪያ የምንመለከተው እንግሊዝን ነው። ይቺ ታላቋ የብሪታንያ ደሴት ትልቁን ክፍል የምትይዝ እንዲሁም የዩናይትድ ኪንግደም ዋነኛ ምሰሶ የሆነች ሀገር ነች። የራሷ የሆነ የበለጸገ ታሪክ፣ ልዩ ባህልና የሕግ ሥነ ሥርዓት አላት። በ927 ዓመተ ምህረት አካባቢ የተለያዩ የአንግሎ ሳክሰን መንግስታት በማዋሃድ እንደ አንድ ጠንካራ መንግስት የተመሰረተች ነች። ታላቋ ብሪታንያ በጂኦግራፊያዊ አቀማመጧ አንድ ደሴት ብትሆንም በውስጧ ግን 3 ልዩ ልዩ አገሮችን ታቅፋለች። ከነዚህም አንዷ ዌልስ ስትሆን በ13ኛው ክፍለ ዘመን በእንግሊዝ ቁጥጥር ስር ከገባች በኋላ በ1536 ዓመተ ምህረት በእንግሊዝ ሕግ ሙሉ በሙሉ መተዳደር ጀመረች። ስኮትላንድ በበኩሏ ለዘመናት ራሷን የቻለች ገለልተኛ መንግስት የነበረች ቢሆንም በ1603 ዓመተ ምህረት የስኮትላንዱ ንጉስ ጄምስ ስድስተኛ የእንግሊዝ ንጉስ ጄምስ አንደኛ በመሆን ሁለቱ መንግስታት በአንድ ንጉስ ስር ተዋሃዱ። በመጨረሻም በ1707 ዓመተ ምህረት በእንግሊዝና በስኮትላንድ መካከል በተፈጠረው የህብረት ስምምነት ታላቋ ብሪታንያ የሚባል አንድ አዲስ መንግስት በይፋ ተመሰረተ። ከአንድ ምዕተ ዓመት ገደማ በኋላ ደግሞ በጥር 1 በ1801 ዓመተ ምህረት የአየርላንድ መንግስትም ከታላቋ ብሪታንያ ጋር በመዋሃድ ዘ ዩናይትድ ኪንግደም ኦፍ ግሬት ብሪቴን ኤንድ አየርላንድ በሚል ስያሜ አዲስ ህብረት ፈጠሩ። ይሁን እንጂ በ1922 አብዛኛው የአየርላንድ ክፍል ከዩናይትድ ኪንግደም ሲገነጠል በ1927 ዓመተ ምህረት ዘ ዩናይትድ ኪንግደም ኦፍ ግሬት ብሪቴን ኤንድ ኖርዘርን አየርላንድ ተብሎ እንዲጠራ ተደረገ። ይህም በዓለም ላይ ካሉት ረጃጅም የአገር ስሞች አንዱ በመሆኑ በአጭሩ ዩናይትድ ኪንግደም ወይም ዩኬ በመባል ትታወቃለች። ይህንን ውስብስብ አደረጃጀት በግልጽ ለመረዳት እንግሊዝ በታላቋ ብሪታንያ ደሴት ላይ የምትገኝ አገር፣ ታላቋ ብሪታንያ ወይም ግሬት ብሪቴን እንግሊዝን፣ ስኮትላንድንና ዌልስን የምታካትት ጂኦግራፊያዊ ደሴት፣ ዩናይትድ ኪንግደም ወይም ዩኬ ታላቋ ብሪታንያንና ሰሜን አየርላንድን በፖለቲካዊ መልኩ የምታዋህድ አገር ነች። በአሁኑ ጊዜ ዩናይትድ ኪንግደም ሕገ መንግሥታዊ ንጉሣዊ አገዛዝና ፓርላመንታዊ ዲሞክራሲን ትከተላለች። ይህ ማለት ንጉሡ ወይም ንግሥቲቱ የሀገር መሪ ቢሆኑም ሥልጣናቸው በሕገ መንግሥት በጥብቅ የተገደበ ነው። የፓርላማ ሥነ ሥርዓቶችን ይከፍታሉ። በፖለቲካዊ ጉዳዮች ላይ ፍጹም ገለልተኛ ሆነው ለሕጎች ንጉሣዊ ፈቃድን በመስጠት ያጸድቃሉ። በምርጫ ውጤት መሠረት ጠቅላይ ሚኒስትሩን ይሾማሉ። በፖለቲካዊ ጉዳዮች ላይ ፍጹም ገለልተኛ ሆነው ዩናይትድ ኪንግደምን በተለያዩ የአገር አቀፍና ዓለም አቀፍ ዝግጅቶች ላይ ይወክላሉ። ትክክለኛው የፖለቲካ ሥልጣን ግን በሕዝብ በተመረጠው የዩናይትድ ኪንግደም ጠቅላይ ሚኒስትር በሚመራው ፓርላማ እጅ ነው። ምንም እንኳን እያንዳንዱ የዩኬ አባል አገር ስኮትላንድ፣ ዌልስ እና ሰሜን አየርላንድ የየራሳቸው መንግስታትና ፓርላማዎች ቢኖራቸውም እንግሊዝ ግን በቀጥታ በዩናይትድ ኪንግደም ፓርላማ ትመራለች። ታዲያ ዩኬ አንድ አገር ከሆነች በአንድ መንግስት በአንድ ጠቅላይ ሚኒስትርና ንግሥት ወይም ንጉሥ ከተገዛች ለምን በዓለም ዋንጫና በአውሮፓ ዋንጫ ላይ እንግሊዝ፣ ስኮትላንድ፣ ዌልስ እና ሰሜን አየርላንድ እየተባሉ ለየብቻ ይወዳደራሉ ካላችሁ ከፊፋና ዩኤፋ መመስረት አስቀድሞ አገሮቹ የየራሳቸው የስፖርት አስተዳደር ወይም ፌዴሬሽን ስለነበራቸው ነው በዚያው እንዲቀጥል ዕውቅና የተሰጣቸው ይሏቸዋል። በሮማውያን ለ400 ዓመታት የተገዛች ከዚያም እርስ በርሷ ለተመሳሳይ 400 ዓመታት በውስጥ ግጭት ስትናጥ የኖረች በፈረንሳይኛ ተናጋሪ ኖርማኖችና በሰሜናዊ ኃያላን ቫይኪንጎች ተገዢ የነበረችው እንግሊዝ
ታሪክ ተቀይሮ ከ16ኛው ክፍለ ዘመን ጀምሮ እስከ 20ኛው ክፍለ ዘመን አጋማሽ ድረስ ዩናይትድ ኪንግደም የብሪቲሽ ኢምፓየር በመባል የሚታወቀውን በታሪክ ሁሉ ትልቅ የሆነውን ግዛት ገንብታ በአንድ ወቅት ከዓለም የመሬት ስፋት ሩቡንና ከዓለም ሕዝብ 1/4 የሚሆነውን ተቆጣጥራ ነበር። ፀሐይ የማትጠልቅበት ኢምፓየር ይባል ነበር። ምክንያቱም በየትኛውም ሰዓት ቢሆን በግዛቶች ውስጥ የሆነ ቦታ ላይ ፀሐይ ሁልጊዜ ታበራ ነበር እንደማለት ነው። የብሪቲሽ ኢምፓየር ማሽቆልቆል የጀመረው በ20ኛው ክፍለ ዘመን መጀመሪያ ላይ ቢሆንም በተለይ ከሁለተኛው የዓለም ጦርነት በኋላ ብዙ ቅኝ ግዛቶች ነፃነታቸውን አገኙ። ነገር ግን ዛሬም ድረስ ቢሆን ብዙዎቹ የቀድሞ ቅኝ ግዛቶች የብሪቲሽ ኮመንዌልዝ አባል ሲሆኑ ይህ ደግሞ በዩኬና በእነዚህ ሀገራት መካከል ያለውን ታሪካዊ፣ ኢኮኖሚያዊና ባህላዊ ትስስር የሚያሳይ ነው። ይህ ታሪካዊ ቅርስ ዩኬን ዛሬ የምናያት አይነት እንድትሆን አድርጓታል። ከዓለም ክፍሎች የመጡ ሰዎች ወደ ዩኬ መምጣታቸውን የዛሬዋን የብሪታንያን የብዝሃ ሕዝብና ብዝሃ ዘር ማንነት እንድትይዝ አድርጓታል። ነገር ግን ከእነዚህ ሀገሮች ሁሉ በፊት ቀድማ የተመሰረተችው እጅግ ጥንታዊቷ ዋና ከተማዋ ለንደን ናት። ይህች አስደናቂ ከተማ በ43 ዓመተ ምህረት አካባቢ ታላቁ የሮማ ንጉሠ ነገሥት ክላውዲዮስ ብሪታንያን በወረረበት ወቅት ነው ሎንዶኔም በሚል ስያሜ እንደተመሰረተችም ይታመናል። ስያሜዋም ከቴምር ወንዝ የተወሰደ ሲሆን በላቲን ሎንዶኔም ማለት ወንዙ ጋር ያለው ቦታ የሚል ትርጉም እንዳለው ይታመናል። ይህ ቦታ ለንግድና ትራንስፖርት ተስማሚ በመሆኑ በቴምር ወንዝ ቅርበት ምክንያት በጥንቃቄ እንደተመረጠ ይነገራል። ለንደን በጠቅላላ ወደ 9 ሚሊዮን የሚጠጉ ነዋሪዎች ያሏት፣ በርካታ ሃይማኖት፣ ባህልና ማንነት ያላቸው ሰዎች የሚኖሩባት፣ ከ300 በላይ ቋንቋዎች የሚነገሩባት፣ ከነዋሪዎቿ 46% ያህሉ የኤዥያና የአፍሪካ የዘር ግንድ ያላቸው፣ በአጠቃላይ ከ40% በላይ የሚሆኑት ነዋሪዎቿ ደግሞ ከዩናይትድ ኪንግደም ውጭ የተወለዱ ናቸው። ይህ አስደናቂ የባህል ቅይጥ ለንደንን በዓለም ላይ እጅግ ተለዋዋጭ፣ ፈጠራ የበዛባትና ልብን የሚማርክ ከተማ እንድትሆን አድርጓታል። በኪነ ጥበብ፣ በንግድ፣ በትምህርት፣ በመዝናኛ፣ በፋሽን፣ በፋይናንስና ቱሪዝም ዘርፎች የማይናቅ ዓለም አቀፍ ተጽዕኖ ፈጣሪ መዲናና በአውሮፓ ውስጥ ትልቁ የከተማ ኢኮኖሚ ያላት ከተማ እንድትሆን አድርጓታል። ለእግር ኳስ አፍቃሪዎች ደግሞ ለንደን የህልም ምድር ናት። እንደ አርሰናል፣ ቼልሲ፣ ቶተንሃም ሆትስፐር የመሳሰሉ የዓለም ታዋቂ ግዙፍ ክለቦችን የምታስተናግድ ሲሆን ስፖርቱ በከተማዋ ባህል ውስጥ እጅግ ትልቅና የማይነጠል ቦታ አለው። በየዓመቱ 20 ሚሊዮን የሚጠጉ ሰዎች ለንደንን ለመጎብኘት ይመጣሉ። የለንደን ውበት የሚመነጨው ከጥንታዊውና ዘመናዊው ቅይጥ አርኪቴክቸር ነው። ከተማዋ በቴምር ወንዝ ተከፋፍላ በሚያምሩ ፓርኮችና በታሪካዊ ስፍራዎች አጊጣ እያንዳንዱ ጎዳና የራሱ ታሪክ ይዞ ወደ ተለያዩ ባህሎችና ልምዶች የሚወስድ ይመስላል። ታዲያ ይህችን ግርማ ሞገስ የተላበሰች ከተማ ስትጎበኙ እንዳያመልጧችሁ የምንላቸውን ጥቂት አስደናቂ ስፍራዎችን እንመልከት። የለንደን ታወር ወይም ታወር ኦፍ ለንደን ከለንደን እጅግ ታሪካዊና ጥንታዊ ቦታዎች አንዱ ነው። ለ1000 ዓመታት ያህል በተለያዩ መንገዶች ያገለገለው ይህ ታወር ለንጉሳውያን ቤተ መንግሥት፣ ለአደገኛ ወንጀለኞች እስር ቤት፣ ለመካነ አራዊት እንዲሁም ለንጉሳውያን ውድ ዕቃዎች ማከማቻነት አገልግሏል። ወደ ውስጥ ስትገቡ በዓለም ላይ ካሉት እጅግ በጣም ውድና አስደናቂ የንጉሳውያን የዘውድ ጌጣጌጦችን ማየት ትችላላችሁ። የታወሩ ቁራዎች ደግሞ ፈገግ የሚያስብል ታሪክ አላቸው። እኛ ኢትዮጵያውያን ስለ ቁራ ስንሰማ ብዙ ጊዜ ደስ የማይል ነገር ሊመጣልን ቢችልም ለንደን ውስጥ ነገሩ ፍጹም የተለየ ነው። ከለንደን ታወር ታሪክ የማይነጠሉ 7 ታዋቂ ቁራዎች አሉ። እነዚህ ቁራዎች ታወሩንና የብሪታንያን ዘውድ ከጥፋት እንደሚጠብቁ ይነገራል። አፈታሪኩ እንደሚለው ቁራዎቹ ታወሩን ለቀው ከሄዱ ታላቅ ጥፋት በብሪታንያ ላይ ይደርሳል ተብሎ ይታመናል። በዚህም ምክንያት እነሱን የሚመግቡና የሚንከባከቡ የሬቨን ማስተርስ የሚባሉ ልዩ ሰራተኞች አላቸው። እያንዳንዱ ቁራ የራሱ ስም ያለው ሲሆን እነዚህ የለንደን ቁራዎች ለብሪታንያ የመልካም ዕድል ምልክት ናቸው። ይህን ታሪክ መስማትና እነዚህን ቁራዎች በቅርብ ማየት እጅግ አስደሳችና የማይረሳ ተሞክሮ ተደርጎ ይወሰዳል። ቤኪንግሃም ቤተ መንግሥት ወይም ቤኪንግሃም ፓላስ። ይህ ግርማ ሞገስ የተላበሰ ቤተ መንግሥት የብሪቲሽ ንጉሳውያን ይፋዊ መኖሪያና የአስተዳደር ማዕከል ሲሆን 18ኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን ሰፊ ለውጥ እየተደረገበት ከንጉስ ጆርጅ 3ኛ እስከ ንግሥት ኤልሳቤጥና የአሁኑ ንጉስ ቻርለስ ድረስ ለንጉሳውያን መኖሪያነት ያገለግላል። ሰኞ፣ ሮብና አርብ ከቀኑ 11 ሰዓት ላይ እዚህ ከደረሱ ማራኪውን የጥበቃ ለውጥ ስነ ስርዓት ወይም ቼንጂንግ ኦፍ ዘ ጋርድ መመልከት ይችላሉ። ቀይ ካባና ጥቁር ረጅም ኮፍያ የለበሱ የጥበቃ ወታደሮች በደመቀ ሙዚቃ የሰልፍ ስርዓት መመልከት ለቱሪስቶች የማይረሳ የለንደን ተሞክሮ ነው። ቢግ ቤን በቴምር ወንዝ ዳርቻ ላይ ቆሞ የብሪቲሽን ፓርላማ ቤቶችን የሚያስውብ፣ ወደ ለንደን ሰማይ ስታዩ ትኩረታችሁን የሚስብ ረጅም ግርማ ሞገስ የተላበሰ የለንደን ምልክት የእሳት ማማ ነው። አሁን ላይ የዚህ ማማ ትክክለኛ ስም የኤልሳቤጥ ታወር ሲባል
በ2012 በንግሥቲቷ 60ኛ የልደት በዓል ሲከበር ስያሜው ከክሎክ ታወር ወደ ኤልሳቤጥ ታወር ተለውጧል። በውስጡ ያለው ትልቁ ደወል ቢግ ቤን በመባል ይጠራል። በየሰዓቱ የሚሰማው ጥርት ያለ የደወል ድምፅ ለዘመናት የለንደንን የጊዜ ፍሰት ሲያበስር የኖረ የለንደን ምልክት ነው። ዌስት ሚኒስትር አቤይ። ይህ የዩኔስኮ የዓለም ቅርስ የሆነው ታላቁ ቤተ ክርስቲያን የብሪቲሽ ንጉሳውያን የዘውድ ንግሥናዎች ከ1066 ዓ.ም ጀምሮ የሚከናወኑበት ቦታ ነው። የንጉሳውያን ሰርጎችና የቀብር ሥነ ሥርዓቶች እዚህ ይከናወናሉ። አብዛኞቹ ታላላቅ የብሪቲሽ ንጉሳውያን ታዋቂ ሰዎች፣ ገጣሚዎችና እንደ አይዛክ ኒውተንና ቻርለስ ዳርዊን ያሉ ሳይንቲስቶች ተቀብረውበታል። ለንደን አይ በቴምር ወንዝ ዳርቻ ላይ የሚገኝ ግዙፍ የመመላለሻ መንኮራኩር ሲሆን በ2000 ዓመተ ምህረት የሚሊኒየሙን በዓል ለማክበር የተሰራ በዓመት 3 ሚሊዮን ቱሪስቶች የሚጎበኙት ልዩ ቦታ ነው። ከፍታው ላይ ሆነው የዩኬን ፓርላማ ቤቶች፣ ቢግ ቤንን፣ ዌስት ሚኒስተር አቤይ እና ሌሎች ምልክቶችን በሚሽከረከርበት ጊዜ ለማየት ያስችላል። በተለይም ምሽት ላይ የለንደን መብራቶች ሲበሩ አስደናቂ የሆነ እይታን ይፈጥራል። የብሪቲሽ ሙዚየም በዓለም ላይ ካሉት ታላላቅ ሙዚየሞች አንዱ ሲሆን በ1753 ዓ.ም የተመሰረተ ከግብፅ ሙሚዎች፣ ከግሪክና ሮማውያን ቅርሶች፣ ከኢትዮጵያ መቅደላ እንዲሁም ከሌሎች የአፍሪካና እስያ ባህሎች የተሰበሰቡ ቅርሶችን ይዟል። መግቢያው ነፃ ቢሆንም ሙዚየሙን ሙሉ ለሙሉ ለመጎብኘት ብዙ ቀናት እንደሚወስድ ይነገርለታል። ታወር ብሪጅ የለንደን ወንዝ ላይ ከሚገኙት ድልድዮች ሁሉ እጅግ ውብና የታወቀው ሲሆን በቴምር ወንዝ ላይ በግርማ ሞገስ ቆሞ የምትመለከቱት ይህ ድልድይ በ1894 ዓ.ም የተጠናቀቀ ልዩ የንግሥት ቪክቶሪያ ዘመን የምህንድስና ድንቅ ሥራ ነው። 2 ግዙፍ ማማዎች ያሉት ሲሆን መካከለኛው ክፍል ትላልቅ መርከቦች ሲያልፉ ወደ ላይ ይከፈታል። በድልድዩ የላይኛው ክፍል ላይ ባለው የእግረኛ መንገድ ስትጓዙ የለንደንን አስደናቂ ፓራኖሚክ እይታዎች መመልከት ትችላላችሁ። በተለይ ከመስታወት ወለሉ ላይ ሆነው ከስር ወንዙን ማየት ልብን የሚያስጨንቅ ግን አስደሳች ተሞክሮ ነው። በታላቅ ጉልላቱ የከተማዋን ሰማይ የሚያስውብ የጥበብና የታሪክ ምልክት የሆነው ቅዱስ ጳውሎስ ካቴድራል ዘመናዊቷን ለንደን የሚወክለውና በምዕራብ አውሮፓ ረጅሙ ሕንፃ ዘሻርድ አስደናቂ የከተማዋ ታይተው የማይጠገቡ ቦታዎች ናቸው። ግርማ ሞገስ የተላበሱ ፓርኮችን እንዲሁም የረጅም ዘመን ታሪኳን ስትመለከቱ ይህን ሁሉ እንዴት ነው የሰሩት? እንዴትስ ነው ለ2000 ዓመት ሁሌም አዲሱና የምትቀጥለው ብላችሁ ተገርማችሁ ሳትጨርሱ አንድ የተወሳሰበ ታሪክ ትሰማላችሁ። ለንደን ውስጥ የምታዩአቸውና የምትጠቀሙባቸው ብዙ ነገሮች፣ ወሳኝ የሆኑ የመሠረተ ልማት አገልግሎቶች ሳይቀሩ በሀገሪቱ ወይም በዜጎቿ እጅ አይደሉም። የከተማዋ የኢኮኖሚ ጥንካሬና እድገት በአብዛኛው የተገነባውና የተያዘው ከዩናይትድ ኪንግደም ውጭ ባሉ ኩባንያዎችና ኢንቨስተሮች ነው። ለምሳሌ የለንደንን ውሃ የሚያቀርበው ታዋቂው ቴምዝ ወተር ኩባንያ፣ የኩዌት የአቡዳቢ የመንግሥት ገንዘብና የቻይና ኢንቨስተሮች ናቸው። የዩናይትድ ኪንግደም አብዛኛው የኤሌክትሪክ ኃይል አቅርቦት ዘርፍም በውጭ ኩባንያዎች እጅ ሲሆን የዩኬ የባህር ዳርቻ ንፋስ ኃይል ከ80% በላይ የሚሆነው የለንደን የሪል ስቴት ገበያ በተለይ የቅንጦት ቤቶችና የንግድ ሕንፃዎች በከፍተኛ ደረጃ በውጭ አገር ኢንቨስተሮች የተያዘ ነው። የመካከለኛው ለንደን አብዛኛዎቹ የመኖሪያና የንግድ ንብረቶችም የባህር ማዶ ባለ ሀብቶች ከመካከለኛው ምስራቅ፣ ሩሲያ፣ ቻይናና ሌሎችም ክልሎች በመጡ ባለ ሀብቶች ባለቤትነት ስር ናቸው። የዩኬ ዋና ዋና አየር ማረፊያዎችም ቢሆኑ በአብዛኛው የውጭ ባለ ሀብቶች ንብረት ናቸው። ይህ ማለት ይቺ የምናደንቃት ለንደን ብሎም ዩናይትድ ኪንግደም በከፍተኛ ደረጃ በዓለም አቀፍ ካፒታል የምትሰራ ነች። የለንደን ታላቅነቷ፣ ዘመናዊነቷና ሁሌም የምትለውጠው ገጽታዋ ከውጭ በሚፈሰው ከፍተኛ የገንዘብ ኢንቨስትመንት የተደገፈ ነው። ይህ የለንደን የተሸጠችው ከተማ የሚለው ሚስጥር የራሱ የሆነ ፈተናዎች አሉት። መንግሥት በዋጋ ቁጥጥር፣ በአገልግሎት ጥራት ወይም በአካባቢ ጥበቃ ጉዳዮች ላይ የውጭ ኩባንያዎችን ለመቆጣጠር ሲሞክር ከፍተኛ ተግዳሮቶች ያጋጥሙታል። የውጭ ኩባንያዎች ትርፍን በማስቀደም የሕዝብን ጥቅም ሁለተኛ ደረጃ ላይ የሚያስቀምጡባቸው ሁኔታዎችም አሉ። የለንደን ነዋሪዎች በተለይም ወጣቶችና ዝቅተኛ ገቢ ያላቸው ቤተሰቦች ቤት መግዛትም ሆነ መከራየት ከባድ ሆኖባቸዋል። ለዚህም ሲባል የብሬግዚት ዕቅድ በማውጣት ከአውሮፓ ኅብረት በመውጣት ኢኮኖሚያችንን እንመልሳለን፣ ስደተኞችን እንቆጣጠራለን፣ ሉዓላዊነታችንን እናስከብራለን የሚል መርህ ይዘው በ2016 ሕዝበ ውሳኔ አድርገው በ2020 ቢወጡም እንዳሰቡት አልሆነም። ወደ 1.2 ትሪሊዮን ፓውንድ የሚገመት ሀብት ያላቸው የፋይናንስ ተቋማት መቀመጫቸውን ወደ ሌሎች አውሮፓ ከተሞች ቀየሩ። ከ16500 በላይ ኢንቨስተሮች በአዳዲስ ሕጎችና የጉምሩክ ጣጣዎች ተማረው ወጡ።
በሀገራቸው ያመረቷቸውን የራሳቸውን ምርት እንደ በፊቱ ተወዳድረው በውጭ ገበያ መሸጥ አልቻሉም። ስደተኞች በአንጻሩ በከፍተኛ ደረጃ ጨምረዋል። በዚህም ለኑሮ ውድነት፣ ለሥራ ፈጠራ እጥረትና ለአስከፊ የኢኮኖሚና ፖለቲካዊ ችግር ተዳርገዋል። በ2022 እና በ2024 መካከል ብቻ ዩናይትድ ኪንግደም 4 ጠቅላይ ሚኒስትሮችን ቀይራለች። በመዲናዋ ለንደን ቦርሳ ነጣቂዎችና መኪና ዘራፊዎች በዝተዋል። ባለፈው ዓመት ብቻ 116,000 ሞባይል ስልኮች ተሰርቀዋል። ብዙ ሰዎችም የማጅራት መቺዎች ሰለባ ሆነዋል። በመጨረሻም ዩናይትድ ኪንግደም ከምንጊዜውም በላይ እርስ በርስ ተከፋፍላ የምትገኝ ሀገር ሆናለች። ምንም እንኳን የኢኮኖሚ ተግዳሮቶች ቢያጋጥሟትም ዩናይትድ ኪንግደም አሁንም በዓለም አቀፍ ደረጃ የቱሪዝም ዋነኛ መዳረሻ ነች። ታሪኳ፣ የማይጠገብ ውበቷና አስደናቂ ቅርሶቿ ብዙ ሚሊዮን ጎብኚዎችን በየዓመቱ ይስባሉ። ከለንደን ውብ ከተሞች እስከ ስኮትላንድ አስደናቂ ተራራማ አካባቢዎች፣ ከዌልስ ውብ የባህር ዳርቻዎች እስከ ሰሜን አየርላንድ አረንጓዴ ሜዳዎች ድረስ ለሁሉም አይነት ተጓዥ የሚሆን ነገር አላት። የዓለምን ትኩረት የሳቡ እንደ ታላቅ ስቶኔጅ ያሉ ጥንታዊ ድንጋዮቿ፣ በአየርላንድ የባህር ዳርቻ የሚገኙት የዓለማችን ድንቅ የባዛልት አምዶችና የስኮትላንድ ውብ የተፈጥሮ ድንጋያማ መልክዓ ምድሮች ሁሉ እዚህ ይገኛሉ። ታሪካዊ ቤተ መንግሥቶች፣ ጥንታዊ መንደሮች በ2024 ብቻ ከ42.5 ሚሊዮን በላይ የውጭ አገር ጎብኚዎች ዩናይትድ ኪንግደምን እንዲጎበኟት አድርገዋል። በ2023 ቱሪዝም ብቻ 58 ቢሊዮን ፓውንድ ገቢ በማስገኘት ለ1.2 ሚሊዮን ሰዎች የሥራ ዕድል ፈጥሯል። የእግር ኳስ ክለቦቿ በተለይ የእንግሊዝ ፕሪሚየር ሊግ በዓለም ላይ እጅግ ተወዳጅና ተከታታይ ያለው የስፖርት ሊግ በመሆኑ በ189 ሀገራት ውስጥ ከ900 ሚሊዮን በላይ ቤቶች ውስጥ ይተላለፋል። በአጠቃላይ 4.7 ቢሊዮን የሚጠጋ እምቅ ተመልካች ያለው ሲሆን አስገራሚው ነገር ደግሞ ለምሳሌ በ2019 1.5 ሚሊዮን ያህል የውጭ አገር ጎብኚዎች ዩናይትድ ኪንግደምን የጎበኙት ቀጥታ የእግር ኳስ ጨዋታዎችን ለመመልከት ነበር። እነዚህ የእግር ኳስ ቱሪስቶች በአጠቃላይ 1.4 ቢሊዮን ፓውንድ የሚጠጋ ገንዘብ በጉዟቸው ወቅት አውጥተዋል። የዩኬ ስነ ጽሑፍ፣ ሙዚቃ፣ ኪነ ጥበብና ቲያትር በዓለም ላይ ትልቅ ቦታ አላቸው። ከሼክስፒር ድንቅ ሥራዎች እስከ ዘመናዊ የሙዚቃ ኮንሰርቶች ድረስ የባህል ሕይወቷ ሁሌም ሕያው ነው። የምትኮራባቸው ዩኒቨርሲቲዎቿ እንደ ኦክስፎርድ እና ካምብሪጅ በትምህርትና በምርምር ላይ የዓለም ግንባር ቀደም ናቸው። በአጭሩ ምንም እንኳን ዩናይትድ ኪንግደም የራሷ የሆነ ውስብስብ ታሪክና ፈተናዎች ቢኖሯትም የማይደበዝዝ ውበት፣ ጥልቅ ባህልና ማራኪ የስፖርት ዓለም ያላት ሀገር ናት። እነዚህ ሁሉ ገጽታዎቿ ዩኬን ልዩና ማራኪ አድርጓታል። ለዛሬ ያዝነውን ዝግጅታችንን በዚህ ጨርሰናል። ሰብስክራይብ እያደረጋችሁ ቀጣይ እንዲሰራላችሁ የምትፈልጉትን ከተማ ወይም ሀገር በኮሜንት አሳውቁ።